እንኳን ለጸሎተ ሐሙስ ለቀን ቅዱስ በሰላም አደረሳችሁ። ሃፒ ሆሊ ተርስዴይ ኤቭሪዋን። እና ዛሬ ቅዱስ ቀን ነው። ዛሬ በጣም ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹን ሰዓታት በመጨረሻ ወራት እንዴት አድርጎ እንዳሳለፈ እንዴት አድርጎ ፍቅሩን እንዳሳየን የምናስታውስበት ትልቅ ምስጢር ያለበት ቀን ነው ጋይስ። እና በተለይ ለኛ ለክርስቲያኖች ሪል ፍቅር ትክክለኛው ፍቅር ምን ማለት እንዳለ ምን እንዴት እንደሆነ ንጉስ ሆኖ የሐዋርያቶቹን እግር ያጠበበት አምላክ ሆኖ ራሱን ዝቅ አድርጎ ለፍቅር ተሸንፎ እኛም ለፍቅር ተሸንፈን እንድንኖር ያሳየን ቀን ነው። እና ይሄንን ፍቅር የፍቅርን ሙላት እግዚአብሔር በእያንዳንዳችን በያለንበት ቦታ በመንፈስ ቅዱስ ይጎብኘን፣ መንፈስ ቅዱስን ያውርድልን። ሌላኛው ደግሞ የካህናትን ምስጢር የሰጠን ቀን ነው። ካህናት የጌታን ስጋና ደም እየቀየሩ የሱን ማስታወሻ በዚች ምድር ላይ እንዲያስቀጥሉ ቅዱስ ቁርባንን አሳልፎ የራሱን ስጋና ደም የሰጠን ቀን ነው። በጣም ትልቅ ምስጢር ያለበት ቀን ነው። ሌላኛው ደግሞ ጌታ በጣም አስደናቂው ነገር በምድር ላይ አሁን አብረን እየኖርን ቤተሰብ ሆኖ ፍሬንድ ሆኖ ጓደኛ ሆኖ አብረን እየበላን እየጠጣን ችግራቸው ቀን እየደረስን ደስታቸው ላይ እየደረስን በቃ የኛ ናቸው ብለን አብረን የምንኖራቸው ሰዎችም አንድ ቀን አሳልፈው እንደሚሰጡን ልባቸው የማይደረስ ሰዎች እንዳሉ በይሁዳ በኩል ደግሞ ያሳየን ቀን ነው። ስለዚህ ፍቅርን እንዳለ ሪል ፍቅርን ሼር እያደረግን መኖራችን እንዳለ እንደተጠበቀ ሆኖ እንደዚሁ ደግሞ ቢትሬድ የሚያደርጉንን ሰዎች ደግሞ አይተን ዞር የምንልበት። ምክንያቱም የይሁዳን ጸባይ መከተል የለብንም። ወይ የምንወደው ሰው ወደን በፍቅር አብረን መኖር አለብን። የማንወድ ደግሞ ከሆነ ዞር ብለን በሰላም መኖር አለብን ማለት ነው። ስለዚህ ያንን እንድንለይ እግዚአብሔር ኢየሱስ ክርስቶስ ይሄንን የላይፍ ዲፊኒሽን ያሳየበት ጸሎተ ሐሙስ ነው። እግዚአብሔር በዚህ መንፈስ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ፣ ቀናችሁ የተባረከ ይሁን። ዛሬ ደግሞ በጣም ደስ ያለኝ ነገር አንዱ ኢራን ላይ የሚደረገው ጦርነት አሜሪካና እስራኤል አንድ ላይ ንጹሃኖች የሚያልቁበትን ዛሬ እግዚአብሔር በእውነት በሰላሙ ቀን የፍቅር ቀን ላይ ጥይት እንዳይተኮስ አትሊስት ለአጭር ጊዜም ቢሆን የተስማሙበት ነው። ይሄ በጣም ደስ ይላል። ነፍሳቶች ሲድኑ ደስ ይለናል። ሀገራችንም እንደዚሁ በየቦታው የሚያልፉ ነፍሳት አሉ። እግዚአብሔር እንግዲህ ሰላሙን ለሀገራችንም ያምጣልን። ይሄው ነው። መጨረሻ ላይ ግን ሊላችሁ የምፈልገው ፊሽካ በተነፋ ዓለም ላይ ነው የምንኖረው ጋይስ። ፊሽካውን የነፋ ማን ነው? ፈጣሪያችን ነው። መቼ? ልክ ስንወለድ ማለት ነው። የተሰጠን 24 ሰዓት ነው። በዚህ 24 ሰዓት እንሮጥ ፊሽካ ተነፍቶብናል እና እስከምንሞት ድረስ መሮጥ አለብን ጋይስ። የሚሮጥ ሰው ደግሞ ለምን ነው የሚሮጠው? ለአንድ ነገር ነው የሚሮጠው። ለምን? ለማሸነፍ ነው የሚሮጠው። ስለዚህ ሁላችንም ሴትም ሆነ ወንድ አሸናፊዎች መሆን መቻል አለብን። አሸናፊ ሆነ መገኘት አለብን። እኔ በህይወቴ በእውነት ቱ ቢ ኦነስት ዊዝ ዩ ጋይስ መሸነፍ የሚባል ነገር አልወድም። በቃ እንደዛ ነኝ። በቃ መሸነፍ በህይወት በምንም ተአምር ፈጣሪ ያገዘኝ ዝም ብዬ ነው የምሮጠው። ሰዓቴን መጠቀም ነው እና ሰዓታችሁን በመጠቀም አሸንፋችሁ ህይወታችሁን እንድትገኙ ፈጣሪ ይርዳችሁ። እንዳትረሱ። ፊሽካ በተነፋ ዓለም ላይ ነው የምንኖረው። ሁላችንም እየሮጥን ነው፣ ስለማንተያይ ነው። እንግዲህ መልካም ቀን። እግዚአብሔር ቀናችሁን ይባርክላችሁ። በሌላ ቪዲዮ እስከመጣ ድረስ ቸርን ሰንብት።